ትኩረትህን ማን ገዛው? ጠዋት ስትነቃ የመጀመሪያ ስራህ ምንድን ነው? ስልክህን ማንሳት አይደለም? እሺ፣ ስንት ጊዜ ነው 5 ደቂቃ ብቻ ብለህ ስልክህ ላይ ገብተህ ስትወጣ 1 ሰዓት ያለፈህ? ስንት ጊዜ ነው ማጥናት ወይም መስራት እያለብህ እጅህ ራሱ ችላ ብሎ ወደ ማህበራዊ ሚዲያ የሄድከው? ችግሩ ያንተ ችግር አይደለም ወይም ያንተ ድክመት አይደለም። ችግሩ ሆን ብሎ የተነደፈ ችግር ነው። ባለፉት 5 ምዕራፍ ስለ ዳርክ ሳይኮሎጂ፣ ስለ አእምሮ አጠቃቀም ስልቶች፣ ስለ ማጭበርበር ቴክኒኮች እና ስለ አሳማኝ ንድፎች ብዙ ተነጋግረናል። ዛሬ ደግሞ በዚህ የመጨረሻ ምዕራፍ ይህንን ሁሉ ወደ አንድ ትልቅ ምስል እንለውጣለን። የቀድሞ የጎግል ስትራቴጂክ እና የኦክስፎርድ ፈላስፋ የሆነው ጄምስ ዊሊያምስ ስታንድ አውት ኦፍ አወር ላይት በተባለው መጽሐፉ የጻፈውን ሐሳብ እንመለከታለን። ይህ መጽሐፍ የሚነግረን ነገር ቀላል ግን አስደንጋጭ ነው። ቴክኖሎጂ ዛሬ የተነደፈው አንተን ለመርዳት ሳይሆን ትኩረትህን ለመያዝ እና ለመሸጥ ነው። አንተ ደንበኛ አይደለህም፣ ምርት ነህ። ዛሬ የምንመልሳቸው 3 ጥያቄዎች አሉ። ለምንድን ነው ራስን መቆጣጠር የተሳነህ የሚመስልህ? ቴክኖሎጂ ትኩረትህን የሚነጥቀው በምን ብርሃናት ደረጃ ነው? ትኩረትህንስ መልሰህ እንዴት ትወስዳለህ? እስከ መጨረሻው ካየኸው ስልክህን ስታይ ከዚህ በኋላ የተለየ አይን ታየዋለህ። ጄምስ ዊሊያምስ የቀድሞ የጉግል ማስታወቂያ ስትራቴጂክ ነበር። ይህ ማለት ትኩረትህን እንዴት መያዝ እንደሚቻል ከውስጡ ሆኖ ይሰራ ነበር ማለት ነው። እናም አንድ ቀን ተነሳና ስራውን ተወ። ምክንያቱም የሰራው ስራ ምን ያህል አደገኛ እንደሆነ ተረዳ። ዛሬ ላይ ያለው ኢኮኖሚ አቴንሽን ኢኮኖሚ ወይም የትኩረት ኢኮኖሚ ይባላል። ትርጉሙ ቀላል ነው። መረጃ በዝቷል፣ ጊዜያችን ግን አላደገም ማለት ነው። ስለዚህ ኩባንያዎች እርስ በርሳቸው የሚወዳደሩት በምርት ጥራት ብቻ ሳይሆን በአንተ ትኩረት ላይም ነው። ስንት ደቂቃ በመተግበሪያቸው ላይ እንድታሳልፍ በማድረግ ገንዘብ ያገኛሉ። ይህ ማለት አፕሊኬሽኑን የሚነድፉ ሰዎች፣ ኢንጂነሮች፣ ሳይኮሎጂስቶች፣ ዲዛይነሮች ስራቸው እንዴት ተጠቃሚው ላይ ጠቃሚ ነገር እናድርግ ሳይሆን እንዴት ተጠቃሚው ላይ ጠቃሚ ጠባቂ ቆይታ ኢንጌጅመንት እናብዛ ወደሚል ተቀይሯል። ኢንፊኒት ስክሮል፣ አውቶማቲክ ቀጣይ ቪዲዮ፣ አውቶፕላይ፣ ቀይ ማሳወቂያ ነጥቦች፣ እነዚህም ሁሉ በአጋጣሚ የመጡ አይደለም፣ በቀጥታ የተነደፉ ናቸው። ዊሊያምስ የሚለው ቴክኖሎጂ ለክፋት ተብሎ የተነደፈ አይደለም፣ ግን ውጤቱ ክፉ ነው። ማንም ኩባንያ ሰዎችን እናጥፋ ብሎ አያስብም፣ ግን ኩባንያው ሁሉም የተጠቃሚን ጊዜ በተቻለ መጠን እንያዝ ብሎ ያስባሉ። ይህ ትንሽ ልዩነት ትልቅ ጉዳት ያመጣል። ሶስተኛው 3ቱ የብርሃን ደረጃዎችን እናያለን። ይህ የመጽሐፉ በጣም ጠንካራው ክፍል ነው። ጄምስ ዊሊያምስ የድሮ ታሪክ ይጠቅሳል። ታላቁ እስክንድር ወደ ፈላስፋው ዲዮጋን ዘንድ ይሄዳል። የፈለግከውን ማንኛውን ነገር እሰጥሃለሁ ይለዋል ለዲዮጋን ታላቁ እስክንድር። ዲዮጋንም እንዲህ ሲል ይመልስለታል፣ ከብርሃኔ ፊት ቁም አትበል፣ ብቻ ፀሐይ ላይ ጥላ እንዳትጥልብኝ ማለቱ ነው። ከዚህ ታሪክ በመነሳት ዊሊያምስ ትኩረታችንን ወደ 3 ብርሃናት ይከፋፍለዋል። ስፖትላይት፣
ስታርት ላይት እና ዴይላይት እያንዳንዱ የተለየ ደረጃ ያለው ትኩረት ነው እና ቴክኖሎጂ ሶስቱንም በተለያየ መንገድ ይነካል። የመጀመሪያው ስፖትላይት ወዲያውኑ ትኩረት መሳብ ማለት ነው። ይህ አሁን በዚህ ደቂቃ የምታደርገውን ነገር የሚመራ ትኩረት ነው። ማጥናት ስትፈልግ፣ ስራ ስትሰራ ማተኮር የምትፈልገው ላይ የሚያርፍ ስፖትላይት ነው። ማሳወቂያዎች፣ ድምፆች፣ ብልጭ ድርድም የሚል ማንቂያዎች፣ እነዚህ ሁሉ ስፖትላይትህን ይነጥቁሃል። ይህ ደረጃ እፈልገው የነበረውን ማድረግ ተስኖኛል የሚል ስሜት የሚፈጥር ነው። ሁለተኛው ስታርት ላይት ነው። የረጅም ጊዜ አቅጣጫ ልክ የድሮ መርከቦች በኮከብ እየተመሩ በውቅያኖስ እንደሚያቋርጡ፣ ስታርት ላይት ደግሞ በህይወት ግቦችህና እሴቶችህ የምትመራበትን ትኩረት ነው። እዚህ ላይ ቴክኖሎጂ የሚነካው በሌላ መንገድ ነው። ኢንተርሚቴት ቫሪያብል ሪዋርድ በሚባል ዘዴ ማለትም መቼ ምን አዲስ ነገር እንደምታገኝ ባለማወቅህ ምክንያት ያለማቋረጥ ስክሮል የምታደርግበትን ልማድ ይፈጥርልሃል። ልክ እንደ ስሎት ማሽን ማለት ነው። አንዳንዴ ይሸልምሃል፣ አንዳንዴ አይሸልምህም። ግን ተስፋ ስለመቁረጥ አትወጣም፣ አታስብም። ይህ ደግሞ ቀስ በቀስ እሴቶችህን ራሱ ይቀይራል። ይበልጥ ትዕግስት አልባ፣ ይበልጥ ቁጡ፣ ይበልጥ ራስ ተኮር ልታደርግ ይችላል። ሶስተኛው ዴይላይት ወይም ጥልቅ ማንጸባረቅ ይባላል። ይህ ከሁሉም በላይ አስፈላጊ ደረጃ ነው። ዴይላይት ማለት የፈለግከውን የመፈለግ ችሎታ ነው። ራስህን የመመርመር፣ የማሰላሰል፣ በእውነት ማን መሆን እንደፈለግ የመወሰን አቅም። ያለማቋረጥ በማንኛውም በማስታወቂያና በይዘት ጎርፍ ውስጥ ስትኖር ቆም ብለህ የማሰብ ጊዜ ታጣለህ። እናም ራስህን የመመልከት የመመርመር ችሎታ ይዳከማል። የማስጠንቀቂያ ሐሳብ ስፖትላይት ተነጠቀ ማለት የፈለግከውን ማድረግ ተሳነህ ማለት ነው። ስታርት ላይት ተነጠቅ ማለት ደግሞ የፈለግከውን ሰው መሆን ተሳነህ ማለት ነው። ዴይላይት ተነጠቀ ማለት ግን ምን መፈለግ እንዳለብህ እንኳ ማወቅ ተሳነህ ማለት ነው። ይሄ በጣም አደገኛ ደረጃ ነው። በጣም አደገኛ ደረጃ። ለምንድን ነው ይህ አደገኛ የሆነው? እዚህ ጋር ትንሽ ወደ ኋላ እንመለስና ካለፉት 5 ምዕራፎች ጋር እናገናኘው። ዳርክ ሳይኮሎጂ ስንል ብዙ ጊዜ የምናስበውን ስለ ግለሰብ ለግለሰብ ማጭበርበር ነው። አንድ ሰው ሌላውን በስነ ልቦና ዘዴ ሲጠቀምበት ግን ዊሊያምስ የሚያሳየን ይህ ተመሳሳይ ስልት በዓለም ደረጃ በቢሊየን በሚቆጠሩ ተጠቃሚዎች ላይ በራስ ስር አውቶሜትድ እና በስፋት ወይም ስኬል እየተተገበረ መሆኑን ነው። ልዩነቱ ምንድን ነው? አንድ ግለሰብ ስንፈልግ የተነጠቀ ወይም የተነጠለ ጉዳት ነው። ግን ሚሊዮን መሐንዲሶች፣ የስነ ልቦና ባለሙያዎችና ኤአይ ስርዓቶች ቀን ከሌት የሰውን አእምሮ ደካማ ነጥብ ለማግኘት ሲሰሩ ስታስብ ይህ ጦርነት ነው። ግን ጦርነት ያልታወጀበት እና እዚህ ላይ ትልቅ ስጋት ይመጣል። ይህ ሁሉ ሲደረግ በግለሰብ ደረጃ ብቻ አይቆምም። ጄምስ ዊሊያምስ እንደሚለው ይህ ማህበረሰብ ላይ፣ በዲሞክራሲ ላይ፣ በህዝብ ንግግር ላይ ተጽዕኖ አለው።
ሰዎች ስሜታዊ በሆነ ፈጣን በሆነ ጥልቀት በሌለው መረጃ ሲዘፈቁ ጥልቅ የሆነ የጋራ ውይይት ማድረግ አቅማችን ይቀንሳል። እና ትኩረትን እንዴት መልሰህ ትይዛለህ? እንዴትስ ታገኘዋለህ? ተስፋ አትቁረጥ፣ መፍትሄ አለ። ዊሊያምስ የግለሰብ የፈቃደኝነት ጥንካሬ ወይም ዊል ፓወር ብቻውን መፍትሄ እንዳለው ያምናል። ምክንያቱም ተፎካካሪው ስርዓት ራሱ በጣም የተራቀቀ ነው። ግን የሚከተሉትን እርምጃዎች እውነተኛ ለውጥ ያመጣሉ። የመጀመሪያው ግቦችህን በግልጽ አስቀምጥ። በየቀኑ ጠዋት ዛሬ ትኩረቴ ማን ነው ቁጥጥር ያለው ብለህ ራስህን ጠይቅ። ሁለተኛ ማስታወቂያዎችን ገደብ ማስቀመጥ። አላስፈላጊ ኖቲፊኬሽን ሁሉ አጥፋ። ስልክህ ላንተ እንዲሰራ አድርግ፣ አንተ ለስልክህ አትስራ። ዴይላይት ጊዜ ፍጠር። በቀን ውስጥ ስልክ የሌለበት ብቻህን የምታስብበት ወይም የምታሰላስልበት ጊዜ መድብ። ንድፈ ሐሳብ ተረዳ። አንድ መተግበሪያ ለምን እንደዚህ ተደረገ ብለህ ራስን ጠይቅ። ካወቅ የመጠቃት እድልህ ይቀንሳል፣ የመጠንቀቅ እድልህ ይሰፋል። ቁልፉ መልእክት ይህ የግል ጦርነት ብቻ አይደለም፣ ግን ግንዛቤ የመጀመሪያው እርምጃ ነው። ችግሩን ካላወቅ ልትፈታው አትችልም። ማጠቃለያና ጥሪ ለተግባር። እናም ወደ ጅምሩ ጥያቄ እንመለስ። ትኩረትህን ማን ገዛው? ካለፉት 5 ምዕራፋት ጋር ስናያይዘው ዳርክ ሳይኮሎጂ የግለሰቦችን ብልሃት ብቻ ሳይሆን ዛሬ የኢንዱስትሪ ደረጃ ላይ የደረሰ ስርዓት እየሆነ መጥቷል። ጄምስ ዊሊያምስ እንደሚያስተምረን ትልቁ ትምህርት ትኩረት ብርቅዬ ሀብት መሆኑን ተረድተህ የትም ቦታ ላይ በነፃ አለመስጠት ልመድ። ትኩረትህ በዓለም ላይ ካሉ ትልቁ ሀብት ነው። ማንም በነፃ ሊወስድብህ አይገባም።